ውዴ እንዴት ነሽ የኔ ቆንጆ? ሰላም ነሽ? ይህን ቪዲዮ ለዛች ተወዳጅ አረብ ሀገር ላለችው እህት አድርስልኝ። ውብና ናፋቂ የኢትዮጵያን ልዩ መዓዛ የሆናችሁ ውብ እህቶቻችን ከቀይ ባህር ማዶ ሆናችሁ ለምትደክሙት፣ በፈገግታችሁ ውስጥ የስደትን ሸክም ደብቃችሁ ለምታበሩት የቁም ነገርና የጽናት ንግስቶች፣ እንደ ንጋት ጤዛ ለሚያጠራው ውብ ማንነታችሁ፣ እንደ ማር ለሚጣፍጠው እህትነታችሁና ሁልጊዜም ለምታሳዩት ጥንካሬ ከልብ የመነጨ የፍቅርና የናፍቆት እጅግ የላቀ ሰላምታችን ይድረሳችሁ። እናንተ በበረሃው በሙቀትና በናፍቆት መካከል ሆናችሁ በታማኝነት በደግነት የምታበሩ የብርሃን ሻማዎች ናችሁ። ያደጋችሁበት የሀገራችን ቅንነትና ርህራሄ በሄዳችሁበት ምድር ሁሉ እንደ ማራኪ መዓዛ እየተሰራጨ የሰዎችን ልብ ይገዛል። አይኖቻችሁ የተሻለ ነገን አልመው የሚበሩ፣ እጆቻችሁ ደግሞ ለራሳችሁ ህልም መስተካከል ብቻ ሳይሆን በሀገር ቤት ያሉ ወገኖቻችሁን ህይወት ለመደገፍና ፈገግታን ለመለገስ የሚደክሙ የቸርነት ምንጮች ናችሁ። ከርቀት ሆናችሁ የምትወዳቸው ቤተሰቦቻችሁን የምትልኩት እያንዳንዱ ስጦታ በንጹህ ልባችሁ የተተበተበ የፍቅር ድልድይ ነው። በዚያ ሁሉ የሥራ ጫና ውስጥ ሆናችሁ ሁሉ እርስ በርሳችሁ የምትለዋወቁት ፍቅር፣ አንዷ ለሌላዋ ደራሽና አለኝታ በመሆናችሁ የምትሰጡት የእህትነት ሙቀት በባዕድ ሀገር ላይ የተተከለች ትንሽዬና እጅግ ማራኪ ኢትዮጵያን ያክላል። እኛም ኢትዮጵያውያን እንወዳችኋለን።